بعد جلالات Nega. ተናፍቆ ቢሆንም አርቲስት ነፃነት ወርቅነህ እየመጣልን ነው። እናመሰግናለን። ልናመሰግን እንፈልጋለን። ጥሪ የተደረገላችሁ የሚኒስትሪ ሚዲያ ጋዜጠኞች እንዲሁም ጥሪ የተደረገላችሁ እንግዶች ጥሪያችን አክብራችሁ ለዚህ ቀን ለዚህ ሰዓት ጊዜያችሁን ሰውታችሁ ስለመጣችሁ ከልብ እናመሰግናለን። በድጋሚ ለማስተዋወቅ እኔ ዳግም ወርቁ እባላለሁ። የአልቲማ ሪል ስቴት የማርኬቲንግ ዳይሬክተር ነኝ። ድርጅታችን አልቲማ ሪል ስቴት ከ17 ዓመት በላይ የኮንስትራክሽን ልምድ ያለው ድርጅት ሲሆን ከኮንስትራክሽን ልምዳችን በመነሳት በቅርብ በዚህ 3 ዓመት ጊዜ ውስጥ ወደ ሪል ስቴት ዘርፍ ገብተናል። ወደ ሪል ስቴት ዘርፍ የገባንበት ዋነኛው ምክንያት አንደኛ ካለን በቂ የሆነ ልምድ በተጨማሪ ደግሞ እኛ ኮንስትራክሽን ላይ ካለን ፍላጎት በመነሳት ከተማ ውስጥ ያለ የቤት ችግር እንዳለ በማየት ወደ ኮንስትራክሽን ዘርፍ ገብተናል። ወደ ሪል ስቴት ዘርፍ ገብተናል ማለት ነው እና ዋናኛ መርህ አድርገን የያዝናቸው አንደኛ ጥራት፣ ፍጥነትና ታማኝነት የሚሉትን ሶስቱን መርሆች ስለሆነ የመጀመሪያ ፕሮጀክታችን የነበረውን ላንቻ ከአርባ ምንጭ አሳ ቤት ፊት ለፊት 100% አጠናቀን ካርታ አዘጋጅተን ነበር ለደንበኞቻችን ይዘን የገባ ነው። ሁለተኛ ፕሮጀክታችንም እንደዚሁ መስቀል ፍላወር ላይ ሙሉ ለሙሉ አጠናቀን ለደንበኞቻችን አስረክበናል። ሶስተኛ ፕሮጀክታችን ደግሞ ሳሪስ አደይ አበባ ላይ ሙሉ ለሙሉ ወደ 80% አጠናቀን በዚህ ዓመት መጨረሻ ላይ ለደንበኞቻችን ልናስረክብ አዘጋጅተናል ማለት ነው። እነዚህ ሁሉ ፕሮጀክቶች በ3 ዓመት ጊዜ ውስጥ ያጠናቀቅናቸው ሲሆን አሁን ደግሞ ከቱሊፕ ኦሎምፒያ አጠገብ G+20 የሆነ አፓርትመንት እየሰራን እንገኛለን እና ይህንንና ተጨማሪ ደግሞ ወደፊት ላሉ እቅዶች የኛን ብራንድ ይወክላል ብለን ያሰብነውን አርቲስት ለመምረጥ ያው ብዙ የተለያዩ ሪሰርቾችን ስንሰራ ነበር። ከነዚህ መካከል አንደኛ ከፍተኛ ማህበራዊ ተቀባይነትና ክብር ያለው አርቲስት እንፈልግ ነበር። ሁለተኛ ደግሞ ንቁ የሚዲያ ተጽዕኖ መፍጠር የሚችል በተጨማሪ ደግሞ ከኛ ብራንድ ጋር እሴት ጋር የሚጣጣም ይሄ ማለት ረጅም ጊዜ የቆየ ጥራት ያላቸው ስራዎችን ሲሰራ የነበረ አርቲስት እንፈልግ ነበር። ከዚህ ጋር ተያይዞ አርቲስት ነፃነት ወርቅነህ መርጠነዋል። አርቲስት ነፃነት ወርቅነህ መጥቶ የእኛንም ድርጅት አይቶ ከኛ ጋር ተስማምቶ ለመስራት ፈቃደኛ ስለሆነ ከልብ እናመሰግናለን። በጣም እናመሰግናለን። አመሰግናለሁ። በጣም እጅግ በጣም አመሰግናለሁ። ነፃነት ወርቅነህ እባላለሁ። ቅድም በብርሃን እና በጨለማ ፈልጌው የተገኘሁት እኔ ነኝ። ስለመጣችሁ አክብራችሁ ስለመጣችሁ እናመሰግናለን። ዜናም ስላረጋችሁት በጣም እናመሰግናለን። እኔንም ለዚህ ክብር ስለመረጣችሁ ከልብ አመሰግናለሁ። ቤት የለኝም። አልቲማ ሪል ስቴት በእኔ ባየሁት መጠን በጣም ጠንካራ እና ንጹህ ግንባታዎች የሚያካሄድ እንደገና ደግሞ ብዙ ካርታዎችን አስነክተውኛል። እኔም ሰውነቴን ተባብሻለሁ እንደ እምነት ብዙ ካርታ አየሁ በእውነት እና ደስ ይላል። ዋናው ነገር ሁሉም ሰው ቤት ቢኖረው እጅግ በጣም ደስ ይለኛል። በእውነት ለመናገር ሁሉም ሰው በአዲስ አበባ ውስጥ የቤት ችግር አለ፣ በጣም የቤት ችግር አለ። አብዛኞቻችን በኪራይ ነው የምንኖረው። በኪራይ ስንኖርም ደግሞ ትንሽ ሆዳችንን አሞን ወጠር ካለ ቦርጫ ወጣን ይሉን ይሆን ብለን ጀርባችንን ሰተን የምንገባበት ነው። ሁሉ አከራዩ እንዳያዩ
በእኔ ቤት ነው እንደዚህ ጮማ እየቆረጠ ይላል ሰው ወዳችሁ አብጦ እና ቤት እንዲኖረው ሁሉም ሰው ጥረት እናደርጋለን። እኛም የተሻለ ስራ ለመስራት ለማስተዋወቅ ቃል እንገባለን። በዚህ አጋጣሚ ስለመጣችሁ በድጋሚ አመሰግናለሁ። እግዚአብሔር ያክብራችሁ። አንተም ትከሻህ ላይ ዘንግ ዞርልን በሁለቱና አገልግሎታችንን ጥራት ያለውን የአንቲማን ሪል ስቴት ግንባታዎች በጊዜያቸው የሚጠናቀቁ ግንባታዎች በማስተዋወቅ ትልቅ አደራ እየሰጠ ነው። በቃላችን በመገኘት ሁሉም እንለያለን። አንቲማ ሪል ስቴት ጥራት፣ ፍጥነትና ውጤት መሰረት አድርጎ እየገነባ ያለ ትልቅ ሪል ስቴት ነው። በድጋሚ ጭብጨባ ያስፈልጋል። ባካችሁ በድጋሚ አንቲማ በማስረከብ የማይታማ ለሚዲያ ደግሞ ላላቸው እናመሰግናለን። እንግዲህ ሰነዶቻቸውን ተለዋውጠዋል፣ ውሎቻቸውን ተለዋውጠዋል። በጣም ትልቅ የስኬት ዘመን እንደሚሆን ተስፋ እናደርጋለን። ሁሉም ሰው ቤት ይገባዋል ነው ግንባታችን። በተለይ አንቲማ ሪል ስቴት ከ2.7 ቢሊዮን ብር በላይ ያቀረባቸው የግንባታ ሳይቶች አሉ። የማህበረሰብን የመኖሪያ ያገናዘቡ ሳይቶች ገንብቶ በማቅረብ የህዝብ ችግርን እፈታለሁ ብሎ ቃል የገባ ሪል ስቴት ነው። ጋዜጠኞች ዘገባዎችን ሲወስዱ እየተያያችሁ እንዲሆን የታለቃዳቻቱ ሰብ ይደረጋል። እናመሰግናለን። የሚዲያ ባለሙያዎች የዜና መነሻዎችን ሰጥተናችኋል። በነዛ የዜና መነሻ በአንድ ጀነርነት ይላል